የኒው ላይፍ አካዳሚ ቤተሰቦች ዛሬ እንደምታውቁት እንደተናገርነው ዜና እናቀርብላችኋለን። የሰማችሁም ያልሰማችሁም ይህንን ዜና እንድትከታተሉ እንለምናለን። በስራ የዛሬው ዜና የሚቀርበው በዓመቱ በተፈጸሙት ሁለት ትምህርት አዳሮች ነው። ምዕራፍ 1 ምን ተፈጸመ? 1.1 በቅርቡ የተፈጸመው የመምህር ትምህርት አዳር። በዚህ መምህር ትምህርት አዳር አርብ ታድሮ ቅዳሜ ሁሉም ነገር ተፈጸመ። የስዕል ውድድር ነበረ፣ የስፖርት ውድድር ነበረ። የስዕል ውድድሩ በ4 ተማሪዎችና በአንድ መምህር ሲከናወን መምህርቷ አሸነፈች። ከዛ የስፖርት እንትኑ ላይ 4 ተማሪዎች ሁለት ተመዳድበው ተመዳድበው ሲገጠሙ ከጎልደን ስታርስ እና ብላክ ላዮን ነበረ። ብላክ ላዮኖቹ አሸነፉ። 10-9 አሸነፉ። 10-9 አሸነፉ። ሁለቱ የተማሪ 1.2 የተማሪ ትምህርት አለ። የተማሪው ቅዳሜ ቀን እና እሁድ የውዱ ተማሪያችንን የኤሊድ ብርሃኑን ልደት የ7ኛ ልደቱን አክብረው ማታ ሲመሽ ሄደ። ይህ በጣም ደስ የሚል ጊዜ ነበረና ስለዚህ ኒው ላይፍ አካዳሚ እንደሚለው በአመቱ በጣም ብዙ ደስ የሚሉ ጉዶች ነበሩን። እንዲሁም በአመቱ በጣም ተጉዘናል ይላል። ነገር ግን በትክክል ይሄ ብቻ አይደለም ይመስላል። በፋይናል ኤግዛም ጊዜያቶቹ በ3ኛና በ4ኛ ተርም በተለይ በጣም ተዘጋጅተው ነበር የቀረቡት ተማሪዎቹ። እንዲሁም ተፈተነው ከመቶ ተነገራቸው። እዛውም በጨረሱበት ቀን ታርሞ ተሰጣቸው። ሪፖርት ካርድም ሲሰጥ በጣም ጥሩ ነበረ፣ አቅርበውም ነበረ። ስለዚህ ኒው ላይፍ አካዳሚ ይህን በሙሉ ለዓለሙ ለማስተላለፍ ብቻ ሳይሆን በበቃ ወላጆቻችን ይህንን ያልሰሙ ቤተሰቦቻችንን እንዲሰሙ በማድረግ የራሱን ዩቲዩብ ቻናል ከፈተ። ዩቲዩብ ቻናሉን በመክፈት